እንዴት ናችሁ? በዚህ በአዲስ ቻናል መጥቻለሁ። ቪዲዮ 2 ደቂቃ አይታችሁ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ይሄን ቻናል እንግዲህ ለማጣበቂያ ከፍቻለሁ። ያኛው ቻናል አለ እንግዲህ አበራቱኝ። ሁላችን ሰው 2 ቻናል መኖር አለበት። አንድ ቻናል አንድ ነገር ከሆነ በአንድ ቻናል ደግሞ እንቀጥላለን። ከቻላችሁ 2 ቻናል አድርጋችሁ ብትሰሩ ይሻላል። በአንድ ጎን የዞራችሁ ቀስ ብሎ ያድርግ። እኔም እንግዲህ እንደዛ ሐስቤ ነው ሁለተኛ ቻናዬ ነው ብዬ ከፍቻለሁ። እንግዲህ እናንተ አበራቱኝ፣ ሰብስክራይብ አድርጉ። በፌክ ቢሆንም ፌኩም ጨምራችሁ ሰብስክራይብ አድርጉ። እናንተ በፌክም ሰብስክራይብ ብታድርግ ለኔ ያድጋል እና ላይፍ ማዝግቢያም ቢሆንም ያስገባል ማለት ነው። እና ውድ ቻናል ቤተሰቦቼ ይሄ እስኪ አዲሱ ቻናል ይደግ በሉልኝ፣ ይደግ ይሄ ቻናው እና ወገኖቼ ሀዳራችሁ ፌኩም ቢሆንም ጨምራችሁ ሰብስክራይብ አድርጉ። እኔ እንግዲህ መጥቻለሁ። ተስፋሽ ያልኩኝ መጥቻለሁ ማለት ነው ጋይሶቼ። እንግዲህ እንደምታውቁ ይሄ 5ኛ ቻናል ነው። ታውቃላችሁ ከዚህ በፊት 2 ቻናል እንደተዘጋ አሁን ደግሞ 3ኛ ቻናል ከፈትኩኝ። ያደገ መጥቷል። ደግሞ 300 ምናምን የነበረው ደግሞ አንድ እህቴ እንግዲህ የእሷ ቻናል ስለተዘጋባት ተስፋ ቆርጣ ነበረችና አትቁረጪ፣ ለምን አትሰሪም? እስኪ ይሄ ቻናል አለ ስሪ ብያት ነበረ እየሰጣኋት። እሷም ደግሞ አሁን ልስራ ብላ ስሟን ሁሉም ነገር ቀያይራ ኢሜሉን ሁሉም ሰጥቻልና ከዛ ስራውን ጀምራለች ማለት ነው። እሷም ደግሞ ማበራታት ያስፈልጋል። የሰው ልጅ እንግዲህ ማናሳትም መውደቁ ያለ ነው። በነገራችን ላይ በጣም የለፋችሁ ወደ 10,000 የሚጠጋ ሰብስክራይብ ያለው ነበረ እየተዘጋባት። አሁን እንግዲህ ተስፋ ቆርጣ ነበረችና እኔ ደግሞ እንግዲህ ለሰው መድኃኒት ነው። ለምን ይሄ 2ኛ ቻናል 300 ምናምን የያዘ ቻናል ለምን አልሰጣትም ብዬ አሰብኩኝና የኔ ውድ ተስፋ አትቁረጪ፣ ስራውን ቀጥይ ብዬ ሰጥቻለሁ። እና እናንተም ደግሞ እግዚአብሔር ይስጥሽ በሉልኝ። እና ውዶቼ ማሮቼ እንግዲህ እርስ በርሳችን ማደግ አለብን። እርስ በርሳችን ማደግ አስፈላጊ ነው። ራሳችን ደግሞ ማውደድ የለብንም። እርስ በርሳችን ሲሆን ጥሩ ነው ብዬ ነው። እንግዲህ እንዴት ነው ሀሳቤ? አሪፍ ነው። ሀሳቤ እንዴት ነው? አሪፍ ነው አይደል? እንግዲህ ተባረኩልኝ። እናንተም ሰብስክራይብ እንዳትረሱ ፕሊዝ ያለው ላሳያቸው ማለት ነው። እዚህ ጋር ደግሞ ክፍለ ሀገር ነው የሚመስለው በነገራችን ላይ ማለት ነው። በጣም እኔ ያለው ቦታው ጆርዳን ነው። ጆርዳን ማለት በጣም ክፍለ ሀገር ብላችሁ ተውና እንደው ይሄ ይሻላል ትንሽ። እዛ ጋ 2 ፎቅ ናቸው እየሸፋፈኑ እንጂ በዛ በኩል በጣም ዛፍ ነው ያለው ማለት ነው። ይሄ 2 ፎቅ ብቻ ነው እየሸፋፈነው። እታች ብታያችሁ ጫካ ነው የሚመስለው። ጫካ ማለት ነው እዛ ጋር እና ማለት ነው። ይሄ እንደው የተሻለ ነው። እንደው እናቷ ቤት አንዳንዴ ስንሄድ ማለት ነው በጣም ቤቱ ምንድነው ሰፈሩ ክፍለ ሀገር። አሁን እኛ ጋር ጓሮ ላይ እንትን አለ፣ ቡና አለ፣ ኮባ አለ እንደዚህ ማለት ነው። እነሱ ደግሞ ከጓሮ ላይ ምንድነው ያለው ዘይቶን የሚባለው ነገር እና አንዳንድ ነገሮችን እየተከሉ ነገሮች አሉና በጣም የሚገርማል ሰፈሩ። ጆርዳን ማየት የምትፈልገው ሰው አለ? እንግዲህ ጫካ ነው። እኔ ያለው ለስደት ብለን ተጓዝና የሚመስለው ማለት ነው። እንደገና ደግሞ ልጆቻችን ውጪ ናት፣ እኛ ኢትዮጵያ ውስጥ ራሱ ማለት ነው አዲስ አበባ ላይ ማለት ከተማ ቦሌና ማለት ነው እንደምታዩ ጣፎ ምናምን አይደለም። በጣም ክፍለ ሀገር ነው የሚመስለው እና ይሄም ክፍለ ሀገር ብላችሁ እዛ ጋር ለሚወጡ ዛፍ ብቻ ማለት ነው። ሳር እየበቀለ እንደዛው አይታችኋል። በጣም ይታያችኋል። በጣም እንደዛው እንደዚህ አይታችኋል እና ማለት ነው። እዛ ጋር ደግሞ ወደ ታች ላይ በጣም መግቢያ ነው ወደ ከራች አይነፋ ጆርዳን የሚባለው ክፍለ ሀገር ነው። ክፍለ ሀገር ብታያቸው ማለት ነው። ይሄ ትንሽ ይሻላል።
የሴትዮዋ እናቷ ቤት ምናምን ስንሄድ ከኋላ ማለት ነው እኛ ክፍለ ሀገር ያለን ሰው ቡና ምናምን አለ አይደል ከጓሮ ላይ እንደዛ ነው የሚመስለው። እነሱ ዘይቶ ናቸው ማለት ነው። ዘይቶ ናቸው ከኋላ በኩል አለ ክፍለ ሀገር ብላችሁ ጓሮ አለ ማለት ነውና ይሄ እንደው ትንሽ ይሻላልና እናቷ ቤት ሲሄድ በጣም ነው የሚገርመው። እንደ ጓሮ እንደ ቤታችን እንደወጣው ሰው ነው የሚመስለው። ዝም ብለን ወጣን ጓሮ ላይ እንትን አለ ምንድነው ዘይቶን አለ አንዳንድ ነገሮች እነሱ ደግሞ እየተከሉ ነገር አለ። በጣም ነው የሚገርመው እና እዚህ ጋር እንደው ትንሽ ይሻላል። እዛ ጋር አካባቢው ጫካ ማለት ይችላል። እቺ ሁለት ፎቅ ናት እንጂ እየሸፈነችው እዛኛው በኩል በጣም እንጨት ነው እንጨት ማለት ነው። እና ጋይስ ይሄን ይመስላል እንግዲህ ሰፈሬ እዚህ ጋር ነው። እኔ ያለው ጆርዳን ነኝ። ጆርዳን ላይ ያላችሁ የተሰፈረች ጆርዳን ላይ ካላችሁ እንግዲህ የት ነበረ ሰፈሬ እስኪ ላስበው አይሻልም? እስከዛ ይኸው ነጭ ድመት አለችን። ድመቷን እያያችሁ እና እንዴት ነው ሰፈሩ ያምራል። እዚህ ጋር ፀሐይ ሰዓት ማለት ነው። አሁን የራሱ ሳር ምናምን እየወጣ ነው። ፀሐይ ሰዓት በቃ አዋራች ማል ያለችው ነጭ አለች አይደል? እንደዚህ ነው የሚመስለው እንደዚህ ማለት ነውና በጣም ሰፈሩ እንግዲህ ጆርዳን ላይ አይደለም ሰው እኮ ሰው ሀገር ናት። ልጅ አዲስ አበባ ምንድነው ልጅ ውጪ ናት የሚሉ እንግዲህ ይሄን ቻናዬ ላይ አውጥቼ አሳያችኋለሁ ማለት ነው። እና እህቴ ውጪ ናት እንዴ የት ውስጥ ገባች ድመቷ? እንዴ ቤት አላት መሰለኝ እዛ ውስጥ ልክ ገባችሁ እንደው ማለት ነው። በላው እና ማለት ነው። በጣም ሰፈሩ እንግዲህ ሲያስጠላ ማለት ትችላላችሁ። ግን ደስ የሚለኝ ምንድን ነው ጫጫታ ምናምን የለም። በቃ ዝም ጸጥ ያለ ሰፈር ነው። በጣም ነው ደስ የሚለው። እንግዲህ ይሄ የማኪና ማግቢያ ነው። ካራጅ የሚባለው ማኪና ማግቢያ ወደዚህ ማኪናው ይገባል ማለት ነው። ውድ ቤተሰቦቼ እና ሰፈሬ ማለት ነው አመን ወይም አመን እና እኔ ያለሁበት ሰፈር አመናው የሚባለው ማለት ነው። ጋይሶች ማሮች እንግዲህ ይሄ ቻናል አዲስ ነው። ሰብስክራይብ ማድረጉ እንዳትረሱ ፕሊዝ ጋይስ፣ አበራቱቱኝ። አንቺ ምንድነው ሁሌ አንቺ ቻናል እንደው አይሰለችሽም? ምንድነው የምትከፋፍቺው ካላችሁኝ፣ አዎ አንድ ቻናል ብቻ መያዝ የለበትም። በጣም ብዙ አንድ 3 ቻናል መያዝ አለብን። አንድ ቻናል አንድ ነገር ከሆነ አንዱ ደግሞ ትጠቀማላችሁ፣ አንዱ ደግሞ በጥንቃቄ ትይዛላችሁ። አንደኛው ጥንቃቄ ካልያዛችሁ ሌላውም ደግሞ በጥንቃቄ ይዛችሁ ትሰራላችሁ ማለት ነው ጋይስ። እንግዲህ ላይኩ እንዳትረሱ፣ ሰብስክራይብ መጀመሪያ አድርጉ። ተባረኩልኝ። ባይ ባይ።